ጤና ይስጥልኝ። ሁልጊዜ ሰዎች ምን ይሉኛል በሚል ፍርሃት ትኖራለህ። ሌሎችን ለማስደሰት ለማርካት ስትል የራስን ሰላም ታጣለህ። ይህ በሽታ ከማንኛውም ውድቀት በላይ አደገኛ ነው። ዛሬ ወደዚህ ችግር ስር እንገባለን። ሰዎችን ለማስደሰት መሞከር የህይወት ደስታ እንደሚገድልና የራስን ማንነት ለመኖር የሚያግዙን በግልጽ አስረዳለሁ። ሙሉ ቪዲዮውን በትዕግስት በማየት ሰላማዊ ህይወት መኖር ትችላለህ። በደንብ አዳምጠኝ። አንደኛ፣ የሰዎችን ይሁንታ መፈለግ ውሸት ነው። ሁሉም ሰው ማስደሰት የምትችል ይመስልሃል? የስነ ልቦና ባለሙያዎች እንደሚሉት አንተ የምትወደው ሰው ሁሉ አንተንም አይወድህም። ሰዎችን ለማስደሰት ስትጥር ማንነትህ ትቀይራለህ። ሰዎች ላንተ ያላቸው ክብር ይቀንሱታል፣ እንኳን ሊወዱህ ይንቁሃል። ሰዎችን ለማስደሰት አትኑር። ይህንን እያደረክ በምትመጣበት ሰዓት ሰዎችን ለማስደሰት ስትጥር ትልቅ የሆነ ጭንቀት፣ ባዶነት ይፈጥርብሃል። ያንተ ፍላጎት ሰዎች እንዲስቁልህ እንዲደሰቱልህ ባደረክ በሞከርኩ ቁጥር ራስህን ታጣለህ። ግልጽ የሆነ ማንነት ይኑርህ። ግልጽ የሆነ የራስ ማንነት ካለ ሰዎች ላንተ ያላቸው አመለካከት ይቀየራል። አይሰለቹህም። ሰዎችን ለማስደሰት ስትሞክር ብዙ ታወራለህ፣ ተዋሻለህ። ስለዚህ ሰዎች ይንቁሃል። እነሱ እንዲደሰቱ ብለህ ራስህን አትጣ። ሁለተኛ፣ የራስህን ዋጋ ሰዎች እንዲወስኑልህ አትፈልግ። የራስህ ዋጋ በሌሎች ሰዎች አስተያየት መለካት የለብህም። የራስህ ህግ አውጣ። ይህ የኔ ማንነት ነው ወይ? ይህ እኔ ያስደስተኛል፣ ይህን ባደርግ እጠቀማለሁ በል። የራስህን ዋጋ ስታውቅ የሌሎችን ትችት አትፈራም። ብዙ ጉዳቶች አሉት፣ አንተ አላወቅኸውም እንጂ። ሰዎችን ለማስደሰት በሞከር ቁጥር በራስ መተማመንህ እየቀነሰ ጭንቀት፣ ድብርት ያጋጥምሃል። ይህ እየሆነ እንዳይቀጥል አሁኑኑ ይህንን ባህሪህን አስወግድ። ሰዎች አንተ እንደተራ ሰው ይንቁሃል። ስለዚህ ይህንን ባህሪ አስወግድ። ሰዎችን ለማስደሰት አትሞክር፣ አትጣር። ሶስተኛ፣ አይ ማለት ሰዎችን ለማስደሰት የሚኖሩ ሰዎች አይ እምቢ ማለት ይከብዳቸዋል። እነሱ ሳይፈልጉ ይህንን ስራ ወይም ሌላ ነገር ሊሆን ይችላል እና አድርግ ሲባሉ አይ አልፈልግም እምቢ ለማለት ይቸገራሉ። ይህ ደግሞ አንተን መቼም አይለውጥም። የሰዎች እስረኛ አትሁን። ሰዎችን እምቢ አይ ብትል ለሌላ ሰው መጥፎ መሆን ማለት አይደለም። ለምን አንተ ሳትፈልግ እነሱ እንዲደሰቱ ብለህ ራስህን ችግር ውስጥ ትከታለህ? ለምን ራስህን ጭንቀት፣ ድብርት ውስጥ ትከታለህ? ከዚህ በኋላ ቁረጥ። ለሰዎች ደስታ አትኑር። በመጀመሪያ ለራስህ ቅድሚያ ስጥ። ለራስህ ትልቅ ዋጋ ስጠው። ብዙ አታውራ። ብዙ ስታወራ ብዙ ነገሮችን ታወራለህ፣ ስለልሞት ታወራለህ። ስለዚህ ዝም በል። ለራስህ ትልቅ የሆነ ውሳኔ ስጠው። አሁኑኑ ይህንን ተግባር አቁመው። አራተኛ፣ ሰዎች ሲተቹ አትደናገጥ። እውነተኛ ከሆነ ተማርበት እንጂ ሰዎች ሲተቹ የፈለጉትን ነገር ቢሉ አትደናገጥ። እነሱ ስላሉ ያንተ ህይወት አንድም ነገር አይቀነስም። ስለዚህ የሰዎችን ትችት አትፍራ። የማትገኝ ድብቅ ሰው ሁን። የሰዎች ግላዊ ጥላቻ ስሜት ከሆነ ደግሞ ትተህ እለፈው። እነሱ ስለጠሉ ስለወደዱ ካንተ ላይ አንድም ነገር አይጨመርም አይቀነስም። የሰዎችን ትችት የምትሰማ ከሆነ ብዙ ነገሮች ላይ ታጣለህ። ህልም ካለ ያንን ለማሳካት ስትለፋ የነሱን ትችት ከሰማ መቼውንም አታሳካውም። የነሱ እስረኛ ሆንክ ማለት ነው። ስለዚህ የሰዎችን ትችት ጥላ፣ አትስማ። ምንም መስሎ አይታይህ። አምስተኛ፣ ጥሩ ማንነትን አክብር። አሁን ያለበትን ማንነትን አክብር። ማንም ከማክበር በፊት በመጀመሪያ ራስህን አክብር፣ ራስህን ውደድ። ሰዎችን ለማስደሰት ስታቆም አሁን ያለበትን ማንነት ትኩረት መስጠት ትጀምራለህ። ስለዚህ ራስህን ከማንም በፊት ውደድ። ለራስህ ጊዜ ስጥ። ለሰዎች መኖርህን አቁም። ሰዎች እኮ ይሄን ነገር ስላረክላቸው እነሱን ለማስደሰት ስትሞክርላቸው አይወዱም። ስለዚህ አሁኑኑ ለአንዴና ለመጨረሻ ጊዜ ይሄንን ነገር ማቆም አለብህ። እነሱን ስላስደሰትክ ምንም የሚቀየር ነገር የለም። በእነሱ ትችትን ታገኛለህ እንጂ። ስለዚህ አሁኑኑ ማቆም ያለብህን ነገር አቁም። ጊዜ አትስጠው። አሁኑኑ ሳይረፍድብህ አቁመው። ከጭንቀት ከድብርት ራስህን ነፃ አውጣ። ሰዎችን ለማስደሰት መሞከር የእስር ቤት ቁልፍ ነው። ያ ቁልፍ በእጅ ነው። ራስህን ነፃ አውጣ። ዛሬውኑ የሰዎችን ደስታ ፍለጋ አቁምና የራስህን ህይወት ጀምር። እነዚህን 5 ወሳኝ ህጎች ተግባራዊ አድርግ። ሰብስክራይብ በማድረግና ሌሎች በማጋራት ያበረታቱ።